ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የማሳያችሁ ማለት ነው አንድ ጓደኛዬ እንዴት ነው የዩቱብ ርዕስና ታምኔል አስገብተን ላይቭ የምንሰራው አለችኝ እና አሁን ላይቭ እየገባው ላሳያችሁ ነው ማለት ነው፣ ስቴፕ ባይ ስቴፕ። በመጀመሪያ ግን እሱን ለማድረግ ታምኔል ማዘጋጀት አለብን። እዚህ ጋር ጋለሪያችን ላይ መቀመጥ አለበት ታምኔል። እኔ ያስቀምጫለሁ ይህንን ታምኔል ማለት ነው። ከዛ ሄዳለሁ ላይቭ ልገባ ነው። አሁን ታምኔልን አዘጋጅቼ ዩቱብ ከፍታለሁ። ከዛ የመደመር ምልክት እጫናለሁ። ላይቭ የምትለውን እጫንና ኮንቲኒው የሚለውን እንዘግጣለሁ። ከዛ ሁለተኛው ስቴፕ ከዛ እንደዚህ ይመጣል። እኔ አሁን ላይቭ ያስገባኝ ነው ማለት ነው። በጨለማ ነው። ከዛ ላይቭ ኔክስት አለ እስክሪብቶ ምልክት እጫናለሁ ማለት ነው። ከዛ ከላይ እርሳስ ምልክት አለች እዚህ ጋር ላይቭ ከሚለው ቀጥሎ እዚች ጋር ማለት ነው። እሷን ዘግትና ታምኔል መጀመሪያ ማስገባት አለብኝ። ያችሁ ታምኔል በትክክል አስቀምጣለሁ። ሴቭ ላለው ላይ ከዛ በታች ላይ ቲትል የሚለው ላይ ቲትል ጽፋለሁ። ቲትል ላዘጋጅ ነው ቲትሉ ላይ ማለት ነው። ርዕስ ጽፋለሁ። ምን ብዬ ጽፋለሁ መሰለሽ? እሺ ትይኛለሽ የሚለው ከታምኔሌ ጋር መመሳሰል አለበት። ግዴታ ከታምኔሌ ጋር መመሳሰል ስላለበት የታምኔሉን እንትን ነው የምጽፈው ማለት ነው። እሺ ትይኛለሽ ብዬ ጻፍኩ። እናንተ ሌላ ነገር ማጻፍ ትችላላችሁ። ከዛ እዚህ ጋር ፐብሊክ ላይ ኢንስታይል ላይ ይላል። እናንተ ፐብሊክ ላይ ነው የምታደርጉት። ዝቅ በላችሁ ደግሞ እዚች ጋር መጠቀቅ ያለባችሁ ኮሜንት እንዳይዘጋ አውዲየንስ ሪከርድ የሚለውን ትጫኑና የስ ኢት ኢዝ ሜዲ ፎር ከድስ ይላል። የመጀመሪያው የህፃን ነው ወይ ስትሉት የህፃን ይሆናል፣ ኮሜንት ይዘጋል ማለት ነው። የምታደርጉት ሁል ጊዜ ስትፖስቱ ቪዲዮም ላይቭም ስትገቡ ኖ የሚለው ላይ ነው የምትጫኑ። ኖ ኢት ኢዝ ኖት ማዲ ፎር ካዲስ የሚለው ማለት ነው። ህፃን አይደለም ማለት ነው። እንግሊዝኛ ስለሚያጥረኝ ነው። ትመለሳላችሁ እዚህ ጋር በቀስቷ። ከዛ ወዳይ ዝቅ ትሉና ከዚህ ሶስተኛው ስቴፕ ላይ ጎ ላይቭ ቱጌዘር የሚለው ይሄ ሌላ ነው። ከሌላ ሰው ጋር መግባት ትችላላችሁ ትፈልጋላችሁ ወይ ነው የሚለው። ከዛ አድ ዲስክሪፕሽን የሚለው ላይ መልሳችሁ ያንን ርዕስ ነው የምጽፉት። ምክንያቱም እሺ ትይኛለሽ የሚለው ነው ርዕሳችን። አድ የሚለው ላይ አሁንም እሺ ትይኛለሽ ብዬ ነው የምጽፈው። ተመሳሳይ መሆን አለበት ግዴታ ለቪዲዮአችን ርዕስ ማለት ነው። ከዛ እዚህ ጋር አሁን ጨርሰናል። አያችሁ ርዕስ ጽፍ ያለው እስክሪብቶ ምልክት ነክቼ ታምኔል የህፃን ልጅ የሚሆነው ኮሜንት እንዳይዘጋ። ከዛ ጎላይ በሚለው እጫናለሁ። ይሄው ጎላይ ብላለሁ ማለት ነው። አሁን ጎላይ ካልኩት ያስገባኛል። ጎላይ ማለት መግባት ላይ አልፈልግም ማለት ነው። እንደዚህ ነው። ይሄን ይመስላል ማለት ነው ታችን። አሁን እመልሳለሁ። ደግሞ ምን አሳይኛለች? ኮሜንት የተዘጋብንን እንዴት ነው መክፈት የምንችለው? የሰራ ነው ቪዲዮ ላይ ባለች። አሁን እሱን ላሳይ ነው። ይሄ ጨርሻለሁ ኦልሬዲ ካላሳ። አሁን እናንተ ጎላይ ነው የምትሉት መለስና አሁን ማሳያት ደግሞ ኮሜንት የተዘጋብኝን በምንድን ነው የምፈተው አለች። እዚህ ጋር መታ ቪዲዮዋቸው ላይ ትገባለች። የላይቭ ቪዲዮ ከሆነ ላይቭ ላይ ትገባለች። ሾርት ቪዲዮ ከሆነ የሾርት ላይ ትገባና እዚች ጋር ከላይ ከቪዲዮዎቿ እዚህ ጋር ከሆነ ላይቭ ከሆነ ምሳሌ ከመጨረሻ ላይ 3 ነጥብ አለች። እነዚህ 3 ነጥብ ስነካ ይመጣልኛል። ቆይ እዚህ ጋር ስነካ 3 ነጥብጣቡን ተጭኔ ነው የሚያስገባኝ እዚህ ጋር ማለት ነው። ከዛ ኢዴት የምትለው እስክሪብቶ ምልክት ኢዴት ስጫን እዚህ ጋር ይመጣልኛል ማለት ነው። ሲመጣልኝ ሾው ሞር የሚለውን እጫናለሁ። ሾው ሞር የሚለውን ነክቼ ታች ላይ ኮሜንት እፈልጋለሁ። እዚህ ጋር ያያችሁት ኮሜንት አለ። ስንተኛ ስቴፕ መስላችሁ? 1 2 3 4 5 6 1 2 3 4 5 6 7ኛ ስቴፕ ገብቼ እዚህ ጋር ኮሜንት የእናንተ አጥፍታችሁ ከሆነ ኦፍ ሆኖ ነው የምታገኙት። የኔ ግን ኦን ነው፣ አልዘጋውም እዚህ ጋር ማለት ነው። እንደገና የህፃን ልጅን አታርጉ ያልኳችሁ ደግሞ እዚህ ጋር 1ኛ 2ኛ ስቴፕ አዲየንስ የሚለው ይሄ ማለት ነው። ሁል ጊዜ ቪዲዮ ስትሰሩ ላይቭ ስትገቡ ይሄ 2ኛው ስቴፕ ነው ማድረግ
እንዳትሳሳቱ። ምንም መሳሳት የሌለባችሁ ሴቲንግ ይሄ ነው ዋነኛው እና እንደዚህ ነው። እህቴ ይገባሻል ብዬ ተስፋ አደርጋለሁ። መልካም ይሁንላችሁ። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ይሄን ይመስላል ማለት ነው እህቶቼ። እናመሰግናለሁ። መልካም ውሎ